ሳትዋሸኝ እውነተኛውን ነገር ነው የምንነጋገረው። ምን ነው እሱ ጓደኛ ሌባ መሆኑን ታውቃለህ? እናቱ በኩላሊት መታመሟንስ ይሄን ተናገር። እና አባትየው ከታመሙ የአረብ ሀገር ህዝብ ማለቅ አለበት ብር እየተዘረፈ ተናገራ። አንተ እህት ብትሆንስ ወገን ቢሆንስ ተናገር እስኪ አንተ ራስ ጓደኛው ይሄ ነገር አይመጣም ብሎ ከህግ ማምለጥ አለ? ህዝብ እኮ ነው ገንዘብ እያወጣ ያለው። አንድ ሁለት ሶስት ሰው ነው ብር የላከልህ። ገና 50 እና 60 መቶ ሰው 2 ዓመት ሙሉ እኮ ነው ሲያጭበረብር የነበረው። ይኸውልህ ምንም አልክ ምንም አሁን ህግ ይዞታል። እኛም ወደ ህግ ማቅረብ ነው አይደል ስራችን። አለቅ እንኳን ተያዝክ ለብዙ ሰው ትምህርት ትሆናለህ። እንዳንተ አይነት አጭበርባሪ ሌቦች ብዙ ሰዎች ጨርሰዋል፣ ገለዋል፣ ከጥቅም ውጭ አድርገዋል። ያ ደግሞ እንዴት በህግ ሀገር ላይ ሰላም ባለው ሀገር ላይ እንደዚህ አይነት ወንጀል ትሰራለህ? ይሄ ወንጀል አይደለም። ምንድነው ታዲያ? ምንም አይነት ገብሰል ቸግሩኝ እናትና አባቴ እንትን ለማለት እናንተ ሰርተህ ነው እንጂ የምትቀየረው። ስማ ሁለት ሰው ብቻ። አሁን ደግሞ አያችሁት አይደለ? ቅድም 3 ሰው አለ፣ 1 ሰው አለ፣ 2 ሰው። እነሱ እኮ ቢያንስ እኔ አንዷን ስጠይቅ አንዷ ሌላ እየነገረች ነው። አረ አንዷ ሌላ ለማላቃች ሰለሙኖ ይሄን ያህል መልእክት አለ ይሉኛል፣ ይሰጡኛል። እስከ ዛሬ የተቀበልከውን ብር ተናገር። ምን ያህል ብር ተቀብለሃል? ቅድም 5000 ብር ነግረኛል። እንደገና 2000 ብር ነግረኛል። 15000 ብር የተላከ ወረቀት እኛ ጋር አለ። ልጆች ዱባይ ላይ አሰብስበው ይላኩልህ። ሳውዲ አረቢያ ላይ ተሰብስቦ የተላከልህ ብር አለ። ድምጽ አለ። በአላህ ብላችሁ ታደጉኝ እናቴን ታደጓት የሚል የምትኖረው ወሊሶ እንደሆነ ሁሉ እኛ ጋር ወረቀቱ አለ። ለምን ወሊሶ ነኝ ብለህ ለምን አሁን ሸጎለ ነኝ አላልክ? ወሊሶስ ምን አለ? ማጭበርበሪያ መንገድ እዛ ነው። እናቴ የታመመችው ቪዲዮ የት አገኘው? እሱን ብቻ ተናገር። ቪዲዮ ምናምን ያልተቀበለ ይህ ፎቶ የታመመ ኩላሊት የእናት የሴት እናት ነች ሴትዮዋ በሷ የምትነግደው እና ከየት አግኝታት ነው? እናቴ ነች ብለህ እኮ ነው አሁን ሰው እያጭበረበርክ የነበርከው። ንገረና። ለሁለት ሰው ሌላ አይደለም እንደሱ ብለህ አትዋሽ። እናትህን እሺ፣ እናቴ ነች ብለህ አይደል ፎቶ የላከው? ሄሎ እናቴ ነች ብሎ የላከው ፎቶ ይታያችሁ። እንግዲህ አሁን ደግሞ አባቴ ነው በደም ብዛት የታመመው ይላል። ማልበል እንዴት ወገን ታጨበረብራለህ? ኢትዮጵያዊ ሆነ ማልበል ያንተን ጉዳይ እስከ መጨረሻው እንሄድበታለን። መጥቶ ቤተሰብ ያወጣል። አሳዝኑም በእናት ኩላሊት ታመው ከቤተሰብ ተበድረው ስቃያቸውን አይተው እኮ ነው ብሩ የሚያመጡት። አዎ እዚህ ነው መሆን ያለበት። እዚህ በደንብ ማደረግ አለበት። ምክንያቱም እሱ ራሳቸው ቃልስቱ እሱም ራሱ ቃል ይሰጣል ያለው ነው ይሄ ነው አለ። ይዘናቸው መጣን ጣቢያ ነው እነሱ ቃል ለመርማሪ ቃላቸው ማለት ነው።